በዚህ ሳምንት ሁለት ወንዶች ዝምታቸውን ሰብረዋል። እነማን ናቸው? እንዲሁም አንዲት ሴት ልጅ ዝምታዋን ሰብራ አደባባይ ላይ ወጥታለች። የሁለቱ ወንዶች ሲጠበቅ የነበረውና አንድ ቀን ብንሰማው ብለን ስንፈልገው የነበረው ነው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? ይህ ዳብ ቲዩብ ነው እና ዳብ ቲዩብን ሰብስክራይብ እያደረጋችሁ ስለምትከታተሉን ስለምትወዱን እናመሰግናለን። ወደ ነገራችን እንግዲህ የዚህ ሳምንት ትልቁ አጀንዳችን የዚህ ሳምንት ትልቁ በጣም ሲጠበቅ የነበረው እንግዲህ በዚህ ሳምንት በጣም ሲጠበቅ የነበረው ትልቁ አጀንዳችን ወይም ደግሞ ትልቁ ሀሳብ የምንለዋወጥበት የቤቢ ወይም ደግሞ የሳምሶን ታደሰ እንትን ነው። በኢቢኤስ ቀርቦ እንደመለሰው ይታወቃል። ምክንያቱም ቤቢ ሳምሶን ታደሰ ተናግሮ አያውቅም። እንደገና ደግሞ ስፔሻሊ የሳምሪ ባል ፋኒ የሳምሪ ባል ለጂጂ ኪያ የመለሰላት ምላሽ አይተነዋል። እሱንም እንቃኛለን። የመጨረሻው ደግሞ ዴኒስ ትሆናለች። ምናልባት ስለ ዴኒስ ላናወራ እንችላለን ሰዓት ካልበቀን። ሰዓት ለመቆጠብ ያህል ስለ ሳምሶን ታደሰ ግን ብዙ ማለት መፈልገዋለኝ። ስለ ሳምሪ ባልና ስለ ጂጂ ግን ያው እንግዲህ ሁላችሁም የምታውቁት የምትገምቱት ነገር ይኖራል ብዬ አስባለሁ። ግን ብዙ የማይመስሉ እውነት ያልሆኑ ነገሮች እንዳሉ ልነግራችሁ ፈልጋለሁ። ከወዲሁ ወደ ሳምሶን ታደሰ ቤቢ ስንመጣ ግን ምናልባት እሱ እስኪናገር ነበር የጠበኩት። ብዙ ጊዜ ሚስቱ እየወጣች ምክንያቶችን እየፈጠረች እና አጋጣሚ እየተጠቀመች ሁሌም ስሙን ታነሳዋለች። እሱን ማንሳት ቀጥታ ባሌ ባትልም የባሌ እህት እንዳለች እናውቃለን። እንዳለች ነው የምትኖሩ በተለያየ ጊዜ ሰው እንደዚህ አይነት ነገሮች ሲፈጠሩ እኛ ትኩረት መስጠት ያለብን ወዴት ነው? ባልየው አንድም ቀን በዚህ ጉዳይ ላይ መልስ አልሰጠም። እኔ ያስታውሳለሁ ስለ ሚስቱ በዚህ የባሌ ኤክስ በዚህ ደግሞ የባሌ እህት እያለች ስታወራ ከስንት ቀን በኋላ ደግሞ 10ኛ ዓመታቸውን አከበሩ። ድል ባለ ሰርግ ማለት ነው። የጋብቻ 10ኛ ዓመታቸውን አከበሩ። እኔ ጋብቻው ያበቃለት መስሎ ነበር በሳቱ እንደዛ ስትናገር። እሱ ምንም መልስ ሳይሰጥ ጭራሽ የ10ኛ ዓመታቸውን ድል ያለ ሰርግ ነው ሰርገው እንደገና አንቨርሰሪያቸውን ያከበሩት። ሶ ይሄ ልጅ በጣም ብዙ ነገር እየቻለ እያለፈና ልጅቷን ልክ እንደ ሚስትም እንደ ልጅም እያሳደጋት እንደሆነ ነበር እኔ በሰዓቱ የተረዳሁት። እያለ እኔ ላይክ ሶሻል ሚዲያውም የሚደግፋቸው ድጋፍ አለ። በጣም መልካም ባለትዳሮች እንደሆኑ ነው ለሰዎች የሚያሳዩት ነበሩ። ያ ነገር ግን የሆነ ጊዜ ሲያበቃ ያበቃል። አልነበሩም ማለት አይደለም። በጥሩ ሁኔታ የኖሩባቸው ጊዜያቶች አሉ። ዳትስ ዋይ 10 ዓመታቸውን ሲያከብሩ ብዙ ነገር ችዬ ነው ብላለች። እሱም ትናንትና ያለውን ብሏል። ይሁንና ግን ያወራበትን መንገድ በጣም መርጬዋለሁ፣ ወድጄዋለሁ። ላይክ በቃ ዝምታውን ሲሰብር ማውራት ያለበት ቦታ ላይ ብቻ ነው ያወራው እንጂ የማይነኩትን አልነካም። ምክንያቱም ይሄ ሰው ለ10 ምናምን ዓመት ከሚስቱ ጋር ሲኖር አፍቅሯት አክብሯት ወዷት ነውና ብዙ ነገሬን ትቼላታለሁ ብሏል። እርግጥ ነው እህቴን ለ8 ዓመት አላናግራትም ነበር። በድጋሚ ካገኘኋት ከ3 ዓመት በኋላ እንደገና እንድትሰደድ ድጋሚ ያ ንግግር ወጥቶ እንድትሰደድ አደረጋት። ይህም ደግሞ በሷ ምክንያት ነበር የተለየዋት ብሏል። ይሄ ቤተሰብን መተው ያህል ነገር ቀላል አይደለም። እና እንደዚህ አይነት ነገሮችን ስናይ እኛ እንደ ሰው እንደ ማህበረሰብ እንዴት ነው እንደዚህ አይነት ነገሮችን የምናያቸው? እኔ ልጅቷን ጀጅ እያረኩ አይደለም፣ ግን አንዳንዴ ይሄ ከቤተሰብ ከጓደኛ እንደ አስቀድሞ ይህንትን ነገሮች ሲወጡ ዋጋ ያስከፍላሉ። ዋጋ ያስከፍላሉ። በደንብ ነው የምናውቃቸው። ላይክ እኛ ላይ የሚያልቁ ነገሮች እኛ ላይ ቢያልቁ ጥሩ ነው። እና ትናንትና የገለጸበት መንገድ እኔ የመጨረሻ ድረስ ሄጃለሁ ብሏል። ግን እግዚአብሔር ደግሞ መልሶ እንዲያገናኛቸው ጸሎቴ ነው ምኞቴ ነው። ምክንያቱም ልጆች አሏቸው። ልጆቻቸው ዛሬ አባቴ ጋር ነገ እናቴ ጋር እያሉ የሚኖሩ አያድርግ። አንድ ላይ ተሰባስበው እንደ በፊታቸው ፍቅራቸውን አድሰው የሚኖሩበት ያድርግ። ሲቀጥል እንደገባኝ እኔ እቺ ሚስትየው ላይክ የሶሻል ሚዲያ ድምጽ በጣም ትፈልጋለች እና በተለያየ ጊዜ የሆኑት ነገሮች ካስታወሳችሁ የሳምሶን ታደሰ ወርቅ ሰረቀች እንዲሁም የአስራት ብር ሰረቀች ብላ ሶሻል ሚዲያ ላይ ነጠላ ደግድጋ የ5 ደቂቃ ፌስቡክ ላይ ቪዲዮ ለቃለች። ከዚህ በፊት የዛሬ ስንት ዓመት 5 ዓመት ገደማ እንደዚህ 4 ዓመት 5 ዓመት አካባቢ 4 5 እንደዛ ብቻ ገምቱ 3 ዓመትም ሊሆን ይችላል። እና ለቃለች የሰራተኛ ምናምንና ይቅር አልኳት ምናምን በቃ ላይክ ሶሻል ሚዲያ ላይ ትኩረት ለመስጠት በቃ ላይክ ትኩረት ለማግኘት በጣም ትፈልጋለች ልጅቷ። በዛም ምክንያት እንግዲህ ብዙ ነገሮች ያው ህይወታቸው ላይ ይመጣሉ ብዬ አስባለሁ። ሁሌ ላይክ ትኩረት ስጡኝ በተባለ ቁጥር ላይክ ትኩረቶች ወዴት እንትን ሊሉ እንደሚችሉ ግልጽ ነው። ወደ ሳምሪና ወደ እንትና ደግሞ ስመጣ ወደ ሳምሪ ባልና ወደ ጂጂክያ ደግሞ ስመጣ የጂጂክያ አማችና ጂጂክያ የሚሰጣጡት መልስ ሶ ፌክ ጋይስ፣ እንዳታምኑ ምንም እውነት አይደለም። ጂጂክያም እሱም ቢዝነስ እየሰሩ ገንዘብ እየሰሩብን ነው። ድብና አድርገው እነሱ ዩቲዩባቸው ቀዘቀዘ፣ እሷም ዩቲዩብ ላይ በደንብ መውጣት እንትን ትላለች። በስነ ስርዓት ተነጋግረው የሚያደርጉት ነው። በስነ ስርዓቱ እሺ።
ይሄ ነገር ቢኖር ሲጀመር ጭራሽ ደፍሮኛል። እኔ እኮ ተደፈረ ያለው ስትል ጂጂ እንኳን ተነክታ ይቅርና ሳትነካም ያዙኝ ልቀቁ የምትል ሴትዮ ናት። እና እሱም የሳምሪን ባል ሆን ብሎ ተመካክረው ተነጋግረው ነው። ተጠንቅቁ፣ መጥፎ ንግግር እንኳን እየተናገረ አይደለም። ከስሻለሁ፣ በህግ እንትን እላለሁ፣ ይሄ ሁሉ ብዙ ብለሽኛል ማለት ሲል ስታስቡት እንደ ማንኛውም ሰው የሆነ የሚኮሰኩስ ሚያም ነገር አለ። እኛ የሶሻል ሚዲያ ሶሻል ሚዲያ ላይ ነው የምንከተለው እንደዚህ አይነት ነገር ነው እያየን ያለ ነው። ለሳምሪ ባል በሰደበችው ቁጥር እንዴት ነው ሰውነታችን የሚሳሳ? በጣም እንሳሳለታለን፣ እንናደዳለን፣ ልክ አይደለም እንላለን። ስታስቡት ይሄ ልጅ ቤተሰብ አለው፣ እናት አለው፣ ወንድም፣ አባት፣ ቤተሰብ፣ እህቶች አሉት። በተለይ እህቶች ያሉት ልጅ ነው። አንድ ቀን ወጥተው እንኳን ስለ ጂጂ ያልተነፈሱ አቁሚ ያላሉ ያልተናገሩ ኦኬ ምናልባት ቢናገሩ እንኳን ካሁን በኋላ ዩቲዩብ ከፍተው ነው የሚናገሩት ብዬ ነው የማስበው። ምክንያቱም ቢዝነሱን ለመስራት። ከዛ ውጪ እውነት ቢሆን ኖሮ እነኚህ ሰዎች ዝም ይሉ ነበር ወይ? በአካባቢም ጫና አለባቸው እኮ፣ በዘመድም እኮ ጫና ይኖርባቸዋል። ተረዳችሁኝ? የምለው ተረዳችሁኝ ብዬ አምናለሁ። እና እንደዚህ አይነት ነገሮች ስላሉ አንዳንዴ የሚያወሩት ነገር ሁሉ ትክክል ነው ማለት አይደለም ጋይስ። እሺ እኔ እንጃ ትክክል አይደለም። እና ጂጂክያም እንደምናየው መተዳደሪያ ዩቲዩብ ነው። እንዲሁም ደግሞ እነ ሳምሪ መተዳደሪያቸው ዩቲዩብ ነው። ሲጀመር እንደ ፋኒ አይነት ወንድ ይሰደባል እንዴ እናንተ ስታስቡት? ቆይ ይሰደባል? አይሰደብም፣ በፍጹም አይሰደብም። እንደውም ይሄንን ከሳምሶን ለየት አድርጌ ለብቻው ማውራት ነበር እንዴ። እንደ ሳምሪ ለሳምሪ ወይም ደግሞ ለሴት ልጃችሁ እንደ ፋኒ አይነት ባል ቢኖራት በቃ የምትመኙት የሚፈልግ የትኛውም ሴት የምትፈልገው አይነት ባል ነው። ታዛዥ ነው፣ ልጆች ይይዛል፣ የልጆቹ ሞግዚት ነው። ልጆቹን እሷን ትምህርት ቤት እየላከ ልጆቹን ነው የሚይዘው። በሚያመርቱት ወይም ደግሞ በሚያገኙት የዩቲዩብ ገንዘብ ለሳምሪ ወይም ደግሞ የሆነ ነገር ነው የሚገነቡት። ያው በሳምሪ ስም እየቀለዳችሁ ነው እንዴ ጋይስ? መኪና BMW ቢገዛ ለሳምሪ እንዴ ኤቭሪቲንግ ሶ እንደዚህ አይነት አማች ያላትና ሰክሰስፉልና ልጇ ሰክሰስፉል እንደሆነች ነው የምታምነውና ሁሌ ስታመሰግነው ስትመርቀው ነው የምትኖረው። ጂጂ ደግሞ ይሄን ያላደረገችበት ምክንያት በጸቡ የተሻለ ወዳጆች ያገኛሉ። ሲጀመር ጂጂ ጋር መነካካታቸው የጂጂ ልጅ መሆኗ ብቻ ሳይሆን ጂጂ ጋር መሰዳደባቸው ነው እንዲህ ቫይራል ያወጣቸውና በአጭር ጊዜ ህይወታቸው እንዲቀየር ያደረገው። ኦልሞስት 7 ዓመት ነው አሁን አይደለ? 7 ዓመት ህይወታቸው 7 ዓመት አይደለ? ላይክ 6 ዓመት 7 እንደዛ። ወዲያው ተጋቡ፣ ወዲያው ወለዱ፣ ወደ ሁለተኛ ወለዱ፣ ህይወታቸውን ቢውልድ አደረጉ። ቤት በየቦታው ኢትዮጵያ ሁለቴ ነው የገዙት እንደዛ አይደለ? ስለዚህ የጂጂ መሳደብ ከጂጂ ጋር ጠላት መሆን ይሄ ላይክ የሶሻል ሚዲያ ጠላት መሆን እነሱን በጣም ቢውልድ አድርጓቸዋል፣ ጠቅሟቸዋል፣ ገንብቷቸዋል። ኦኬ ጋይስ እንደገና ጂጂ ደግሞ በዚህ በኩል ትሰራባቸዋል። ሁሉም ዩቲዩበር ናቸው እኮ ጋይስ። ጂጂም በዚህ በኩል በየቀኑ እየወጣች ልጄ ሳምሪ እያለች ልጄ እንዴ እነሱ እኮ ግንኙነታቸው ስቲል ናው እንደቀጠለ ነው። ትቀልዳላችሁ እንዴ? ትቀልዳላችሁ እንዴ? እንዴት ነው የሌ ልጆቿ ላይ የምትጨክነው? ልጇ ላይ እንዴት ነው የምትጨክነው? በዚህ ልክ ልጇ እኮ ሰክሰስፉል ነው የሆነችላት። ግን አንዴ ሶሻል ሚዲያ ላይ በሆነ በወጣችሁበት ልክፍት ነው። እኔ አሁን ቲክቶክ ላይ ራሴን እያየሁ ነው። ቲክቶክ ላይ ራሴን በእንትን ጀመርኩት፣ ላይክ በትዝብት ጀመርኩትና ታዛቢ ሆኜ የቀረው ገባችሁ? የሆነ በጀመራችሁ ሲዝን ነው የምትቀጥሉት። የሚገርመው ማለት ነው ላይክ የሆነ እንትን ውስጥ ትጀምራላችሁ፣ ያ ነገር ሳታውቁት ያሰምጣችኋል። አሁን እኔ ከዛ ሙድ መውጣት እፈልጋለሁ። ሰውን መተቸት ወይም ደግሞ ሰውን ይሄ ማረም ማቆም እፈልጋለሁ፣ ግን ላቆም አልቻልኩም። በቃ ልምድ ይሆናል ከራሳችሁ ጋር በጣም አዳፕት ያደርጋል እና አዳፕት አድርጎብኛል ብዬ ነው ማምነው። እና እነሱም እንደዚህ የስድድቡ አዳፕት አደረገባት እና እሷ በዚህ ሙድ ነው በቃ የምትቀጥሉ። ለራሷ ቤት ገዝተውላት ሊሆኑ ይችላል፣ ለራሷ ሳምቲንግ ያደርጉላት፣ የእናትነት ድርሻ ይኖራታል። ላይክ ለእናታቸው የሆነ ነገር ሲያደርጉ ለጂጂ አላደረጉም ማለት አይደለም። እንዴ አትቀልዱ። ሻንጣ ጂጂ እኮ ሻንጣ ቪዲዮ እየቀረጸች ስለ ሻንጣ ያወራች ናት። ሻንጣዬን ትመልሽኝ፣ ሻንጣዬን ቪዲዮ ላይ ያየሁት እዚህ ስማች አስባችሁታል? ስለ ሻንጣ እኮ ተናግራለች። ይሄ ማለት እውነት ለሳምሪ ተገብቷት ነው? እውነት ጂጂ አሁን ሻንጣ ለልጇ የምትከለክል አይነት እናት ሆና ነው? አውቀው ሴል እያደረጉ እየሸጡ ነው። እና እኔ እንድትነቁ ፈልጋለሁ። የእውነቴን ነው የምላችሁ። በጣም ንቁ ነው የምላችሁ። እውነቴን ነው የምላችሁ። በጣም መንቃት አለብን ስለነ ጂጂ። በጣም መንቃት ያለብን ነገር ቢኖር ስለነ ጂጂ ነው። በእውነት ነው የምላችሁ። እነሱ በዚህ ልክ የእውነት በዚህ ልክ ሶሻል ሚዲያው ላይ እየሰሩበት እየተጠቀሙበት ነው። አይሮን ነው ምናልባት ለስሙ የሚጠነቀቅ ሰው ወይ ደግሞ እንትን የሚል ሰው ትንሽ ወደ መንፈሳዊ የሚያደላ ሰው ነው የሚጨነቀው። እኔ በመሰራው ሰው ይሳሳታል ምናምን ብሎ የሚያስበው እነሱ በየትኛው መንገድ እራሳቸውን ቢውልድ ያድርጉ። በቃ አለቀ። ገባችሁ? እና ፌክ ነው። ዝም ብላችሁ እናንተ እየተከተላችሁ እንትን እያላችሁ የጂጂ ኪያ ልጅ ጂጂና የጂጂ ኪያ ልጅ ማነው እንትና መልስ ሰጠ እያላችሁ ጊዜያችሁን አታቃጥሉ።
በጣም ነው የሚገርመው። ምን ያህል እውነት ነው እያላችሁ ብታጣሩ ጥሩ ነው። ላይክ ምን ያህል እውነት ሊሆን ይችላል አይተው ነው መረረው በቃ ላይክ መልስ መስጠት ያለበት አሁን ነው የምትሉት ልትሉ የምትችሉበትን ነገር መያዝ መቻል አለባችሁ። እነኚህ ግን በፍጹም ሲጀመር እናቷ እንዲያገላበጠችው አብሮ የሚኖር ወንድ አይኖርም እንዴ! እሱ መላክ የጋራ ቢዝነሳቸው ነው። ህይወታቸውን ቢውልድ እያደረጉ ነው። ህይወታቸውን እየገነቡ ነው። ተነጋግረው በስነ ስርዓት ጠረጴዛ ላይ ቁጭ ብለው ተነጋግረው የሚሰሩት ስራ ነው። በኋላ ላይ ፕራንክ ምናምን ስትባሉ ወይ ነው እንዴት ትላላችሁ? ግን የእነሱ መቼም ቢሆን አታውቁትም። ምክንያቱም እነሱ ከዩቲዩብ ላይ ሙቭ አያደርጉም መቼም ቢሆን ከዩቲዩብ ላይ ቆንጆ ኢንካም ያላቸው ናቸው። መተዳደሪያቸው ነው። ህይወታቸውን የቀየረው ዩቲዩብ ነው። መቼም ቢሆን ከዩቲዩብ ሙቭ አያደርጉም። ህይወታቸውን ሶሻል ሚዲያ ላይ ነው። ኦልሬዲ ላይክ ቢዝነስ ቢሰሩት በሶሻል ሚዲያ ነው። ስለዚህ ፕራንክ ነበር እኛና እናታችን እኮ አልተጣላንም ሊሏችሁ አይችሉም። ይሄን አትጠብቁ። ምክንያቱም ጂጂም ለስሟ የምትጠነቀቅ አይደለችም። ሺሮን ኬር ምቾቷን ብቻ ኮምፎርት ዞኗን ነው የምትጠብቀው። ስለዚህ እሷ እንትና ምቾቷን ካልነካ ምንም አይመስላትም። ይሄ ነገር ለምን ተባልኩ ምናምን ነው አትልም። እና ጂጂም ብትሆን ልጆቹም ቢሆኑ ተመካክረው ተነጋግረው በስነ ስርዓት የሚሰሩት ነገር ስለሆነ ብዙ እንትን አትበሉ። እውነት አይምሰላችሁ። የእነሱን ጉዳይ ብዙ ባታራሩጡ ደስ ይለኛል። ስለነበረን ቆይታ አመሰግናለሁ። በተቻላችሁ መጠን ዩቲዩቤን ሰብስክራይብ እንድታደርጉልኝ እፈልጋለሁ።